ብሔር ፖለቲካና ሃይማኖት ካወቅንባቸው መተሳሰሪያ ገመዶች ናቸው ካላወቅንባቸው መታነቂያ ገመዶች ናቸው እነዚህ ገመዶች አንቀው ከሚገሉን በፊት እንዴት መተሳሰሪያ እናደርጋቸው በሚለው ላይ ባለፈው ሰርተናል አሁንም እንሰራለን ስለዚህ ሃይማኖት በጣም ጠቃሚ ነገር ነው ምንም ጥያቄ ነው ፖለቲካም ቢሆን መተዳደሪያ ነው አንዳንድ ጊዜ ፖለቲካ እኛ ጋር ብቻ የተጀመረ እስኪመስለን ድረስ ሁሉ ጊዜ እየደፈረሰ ሁሉ ጊዜ እየጎሸ ሁሉ ጊዜ አረፋ መክተት አቅቶት ሁሉ ጊዜ 50 ዓመታችን እንግዲህ ህገ መንግስት ወስ ጊዜ ያሻሻል ያላወራ ነው ያልተናገርነው ነገር ለውጥ ማምጣት አልቻለም ስለዚህ ቢያንስ የሐሳባችንን እናካፍል ብለን እነሱ ሶስቱን ገመዶች መሰረት እናደርጋለን መሃሉ ክፍት ነው እዚህ ሀገር ላይ ታውቁታላችሁ ሁሉም ጥቅጥቅ ይዞ ገመድ ጉተታ ነው እኔ አንድ ቀን ገመዱ ሲበጠስ ሁለቱም ወደ ኋላ ወርቆ መሃሉ ክፍት ይሆናል በያስባለሁ ይሄን ክፍት ቦታ መሙላት የኛላ ይሄ ክፍት ቦታ እንዲሞላ የሚጠበቅ በሶስት አካላት ነበር አንደኛ በሃይማኖት መሪዎች ሁለተኛ በኪነ ጥበብ ሰዎች ሶስተኛ በሚዲያ ነበር የሚሞላው እነዚህ ደግሞ ጥቅጥቅ ይዘዋል የሃይማኖት መሪዎቹ ወየ መንግስት ማዕድባራኪ ናቸው ወየ ተቋም ማዕድባራኪ ናቸው በመሃል ሲመጡ እግዚአብሔር አጣቸው እነዚህ ሰዎች በማናድሩ ስራ ይስራ እግዚአብሔር ስለዚህ መሃሉ ክፍት ነውና መሃሉን እንሙላ አስታራቂ ሽማግሌ ይኑረን እዚህ ሀገር ላይ በኦሮሞ በትግራይ ብትሄዱ በሶማሌ በሁሉ ቦታ ብትሄዱ እነዚህ ሽማግሌዎች እየጠፉ በሄዱ ቁጥር መሃሉ ክፍት እየሆነ በሄደ ቁጥር መባላት መጫረስ ነውና የሚዲያው ዓላማ በዚህ ጉዳይ ላይ ከሁሉም መንገድ በዚህ ጉዳይ ላይ ነገ አንድ ፕሮቴስታንት መጥቶ ቢያወራ አንድ ሙስሊም መጥቶ ቢያወራ አንድ በብልጽግና ፍቅር የከነፈ ካድሬ መጥቶ ቢያወራ አንድ በህዋት ፍቅር የከነፈ መጥቶ ቢያወራ አንድ በኦነግ ሐሳብ ሰክሮ የመጣ ሰው ቢያወራ እንዳይገርማችሁ ነገ ስለ ሬቻ እንናገራለን ስለ ጨምበላል እንናገራለን ስለ እስልምና እናወራለን ስለ ተዋህዶ እናወራለን ስለ ሁሉም እንናገራለን እንደ ኢትዮጵያዊነታችን እንደ ሃይማኖታችን መርጠን አንጠረን የጸናች የቀናች ከክርስቶስ የተቀዳች በሐዋርያት በኩል የፈሰሰች ከሊቃውንት አንደበት የጠጣናት ንጽሕት ጽሪት የህይወቷ ኦርቶዶክስ ተዋህዶ ቤተክርስቲያን ይሄን ደግሞ በእምነት በትምህርት እናስተምራለን ስለዚህ የሚዲያው ዓላማ ነው እንግዲህ ሰሌዳ ጥቁር ነው አይደል እናንተ የምታውቁት እንግዲህ ጥቁር ነው መጻፊያውስ እንግዲህ ነጭና ጥቁር እንግዲህ በመራው ዓለም ከባድ ልዩነት የዘር ልዩነት አለ ታውቃላችሁ አይደል የኔ ግን በተቃራኒው ነው ነጭ የጥቁር ሰሌዳና የነጭ ጠመኔ ውህደት ፊደልን ይፈጥራል ፊደል ንባብን ይፈጥራል ንባብ ዕውቀትን ይፈጥራል ዕውቀት ደግሞ ከናምናል ስለዚህ እኔ ሰሌዳውና የጠመኔው ውህደት ነገ አማራና ኦሮሞ አማራና ትግሬ እነዚህ ሚዲያ ላይ ወደፊት አማራና ኦሮሞ ሆኖ ለተጋቡሶ ሽልማት እናዘጋጃለን ትግራይ ላይ ገቡ አማራ ትግራይ ላይ ገባ አማራ ሽልማት እናዘጋጅ ጉራጌ ላይ ገባ አማራ ለኔም አለውበት እንግዲህ ራሴን ለሽልማት ያዘጋጀ ነው ማለት ነው እና ይሄንን ነው የነዚህ ሰሌዳና ነጭና ጥቁር ጠቃሚ ነገር ነው በቃ ተቃራኒ አጥፊ አድርገን ነው አንየው ነው ጥቁር ሸሚዝ በጥቁር ሱፍ በነጭ ሸሚዝ ነው የሚለበሰው አይደል ውበት ነው አንዳችን የሌላችን መገለጫ እንጂ መጠፋፊያ አይደለንም ኦሮሞኛ ለአማርኛ ውበቱ ትግርኛ ለአማርኛ ውበቱ እኔ መስጊዱ ለቤተክርስቲያን ውበቱ ነው ይሄን መረዳት ያስፈልጋል ስለዚህ ሄደን ወደሱ ማድረስ ነው በዋናነት ግን ቅድም እንዳልኳችሁ 75 እና ከዛ በላይ የሚሆነው % የሚሸፍነው ጥንታዊቷን ታሪካዊቷን ክርስቶሳዊቷን ወንጌላዊቷን ከሁሉም በላይ ደግሞ ኢትዮጵያዊቷን ተዋህዶ ቤተክርስቲያን በእውቀት ወደፊት ማምጣትና በልኳ መግለጥ ነው እስካሁን በልኳ ያጋለጣት እንጂ የገለጣት የለም ብለን እናስባለን ወደፊት ግን እንገልጣታለን ብዙ ሊቃውንት አሉ ቀለል ባለ መንገድ እናስረዳቸዋለን ወይ ብዙ አለ እንግዲህ ለማንኛውም ለዚህ ያደረሰን ዝክሩና ምስጋና ይግባው ይሄ ቢንዲያ የማንኛውም ፖለቲካ አድናቂም ናቂም አይደለም ነቃፊም ደጋፊም አይደለም የትኛውም ብሔር አድናቂም ናቂም አይደለም ደጋፊም ነቃፊም አይደለም መሃል ላይ ቆሞ ኢትዮጵያ የምትባል መርከብ አለች እዚህ መርከብ ላይ መስጊዱ ቤተክርስቲያኑ ቁርአን መጽሐፍ ቅዱሱ መሐመድ ወልደ ማርያም ወለተ ማርያም ከድጃ ተሳፍረዋል ትስንንጫጫ መርከቧ እንዳትሰጥም ተሳፈሩት እንደጋቡ ማለት ነው አላም ጫሽ የኔታን እጅግ በጣም አድርገን እናመሰግናለን እንግዲህ ስለ ሰሌዳ ሚዲያ ከዚህ በላይ መስማት ያለብን አይመስለኝም ከባለቤቱ አፍ ሰምተናልና ዋናውን ደግሞ ስቱዲዮውን እንድንጎበኝ ወይም ደግሞ በመርቃት እንድንከፍት መምህር አጠገባችን አለ አንጋፋው ጋዜጠኛ እሸቴ ያሰፋ ከፊት ለፊታችን አለ ወንድም ሰርጸ ፍሬ ስብሐት ፊት ለፊታችን አለ እነሱን አስከትለን ማይክ ነው የሚበጠሰው ገመዱ ወይስ ደግሞ ምን እንደሆነ ላይ ወጥተን እናያለንና እባካችሁ
መጋቢ ሐዲስ የኔታ እሸቱ አለማየሁ እንኳን ደስ አሉ። ባለቤቱ እንኳን ደስ አላት። ሰሌዳ ስሙ ራሱ እንዴት ደስ ይላል! እውነት ስለ ገና ሳየው ልቤ ወገግ አለ። በቅዱስ መጽሐፍ ላይ ለ13 ጊዜያት ሰሌዳ የሚለው ተጽፏል እና በአንድ ደቂቃ ውስጥ 6 ሰሌዳዎችን ተናግሬ የኔታ በስድስቱም ውስጥ እንዴት እንደሚመላለሱ በተወሰነ መልኩ ማስቀመጥ ፈልጋለሁ። ሰማያዊ ሰሌዳ አለ። መላእክት የሚይዙት ሰሌዳ አለ። ለአባታችን ለሄኖክ በሰሌዳ ላይ ምስጢርን እንዳሳዩት ራሱ ሄኖክ ተናግሯል። ኩፋሌ 23 ላይ ደግሞ አንድ መልአክ 7 ሰሌዳዎች ይዞ ለያዕቆብ ምስጢር እንደገለጠለት ተጽፏል። ፀሐይም ራሱ ሰሌዳ ተብላ ተገልጻለች። የፀሐይ ሰሌዳ፣ የጨረቃ ሰሌዳ በጣም ብዙ ነው። የኔታ እንግዲህ ሰማያዊውን ዓለም የሚዳስስ ልዩ መርሃ ግብር፣ የመላእክትን ዓለም የሚዳስስ ሰሌዳ ጭምር እንደሆነ አምናለው፣ እረዳለው። የድንጋይ ሰሌዳ አለ። ብዙ 3000 ዘመን ያስቆጠረ መስጴጦማውያን ታሪክ የጻፉበት ከ500,000 እስከ 2,000 የሚጠጋ የሸክላ ሰሌዳ ዛሬ ራሱ ለንደን ሚዚየም ላይ ብቻ ወደ 130,000 ሰሌዳዎች አሉ። እሳቸው የጠቀሱት ደግሞ ብላክ ቦርድ አለ፣ ነጭና ጥቁር የሚዋሃድበት ዋይት ቦርድ አለ። ዋይት ሆኖ ደግሞ ብዙ ቀለማት የሚጻፍበት፣ ይልቁኑ ደግሞ ትልቁ ሰሌዳ እግዚአብሔር የሰራው የልቡና ሰሌዳ ነውና የኔታ በሁሉም ላይ መጻፍ ይችላሉ። በተለይ ጽላት የሆነው ልባችን ላይ የሚጽፉት የሚያስተላልፉት መልእክት ሁሌ ተቀርጾ የሚኖር እንደሚሆን አምናለሁ፣ እረዳለሁ። ከዚህ ሚዲያ ጋር አብረንን የኔታ እንኳን ደስ አሉት፣ ደስ አሉት፣ ደስ አሉት። ክብር ያድልልን። መምህርን እጅግ በጣም አድርገን እናመሰግናለን። በወዳጅ መከበብ ሰማይ በከዋክብት እንደማጌጥ ማለት ነው ለሰውና የኔታ እጅግ በጣም ደስ ሊሎት ይገባል። ከዚህ በኋላ ደግሞ የምንሰማው በሰሌዳ ላይ የምናየው ነገር በጣም ያማረና የሰመረ እንደሚሆን እርግጠኛ ነኝ። ሁላችንም እርግጠኞች ነን። እንዳልኩት በወዳጅ ተከበዋል። ወንድም ካልጅ ደግሞ የሚሰማውን ነገር ትንሽ ያደርግልናል። እስከዛ ደግሞ ስልኮቻችሁን ወጣ ወጣ አድርጉና ሰሌዳ የምትለዋ ላይ ብቻ ትቆማላችሁ። 1 2 3 ስንል ሰብስክራይብ የሚባለውን ነገር እናደርጋለን፣ ደውሏን እንጫናለን። ወዳጅነትና አጋርነታችንን ለዚህ መልካም ተግባር እናውላለን ማለት ነው። ወንድም ካልጅ በዚህ ሁሉ በማከብራቸው ሰዎች መሃል ምን እንደምናገር በእውነት በጣም ይቸግረኛል። ረጅም ጊዜ የማከብራቸውን የተማርኩባቸውን ትልልቅ ሰዎችን ጭምር እዚህ አግኝቻለሁ እና የኔታ ሚዲያ በጣም የሚከታተሉ ሰው ናቸው። እናንተም እንደምታውቁት ከብዙ ፕሮግራሞች መሃል የሚያደንቋቸውን ደግሞ በልዩ ሁኔታ ደውለው ያበረታታል። ያ ብቻ አይደለም፣ በተጠየቁበት ጊዜ ሁሉ እኔ የሚገርመኝ የበቀሉበት ቦታና እውቀት ሳይገድባቸው የኢትዮጵያን ሁለንተና የሚመለከቱ ጉዳዮች ላይ መጥተው ሀሳብ የሚሰጡበት ጥልቀት፣ የሚያስተምሩበት ጥልቀት ሁሌ ያስደንቀኛል። ከቤታቸው ሳይጎድሉ ሁሉ ጋር መድረስ የሚችል ከምንጭ ሳይጎደል እንደ ውቅያኖስ መስፋትና መድረስ መቻል፣ ይሄ በጣም ትልቅ ምንጭነትም ወንዝነትም መታደል በጣም ከባድ ነገር ይመስለኛል እና በጣም የኔታን ሁሌ ስንማርባቸው ስለኖረን በግልም ስለምናከብራቸው ስለምንወዳቸው እዚህ የተገኛችሁ ሁላችሁ የኔን ቃል እጥፍ እንደምታደርጉት አውቃለሁኝ። እንደው መዘክር ደግሞ የዛሬዋን ዕለት ዘክረናል፣ እንዘግባለን ደግሞ በጣም ይሄ በስፋት እንዲሆንልን ሁሌ እኛ በፈለግነው ርዕስ ብቻ ሳይሆን እሳቸው ውስጥ ደግሞ ከራሳቸው ነቅተው የሚነግሩ ስንት ጉዳይ አለ። ያንን የምናውቅበት ትልቅ የሚዲያ ፕላትፎርም ላይ የተፈጠረልን እና የኔታ ይህን ስላሰቡ ሚዲያ ትልቅነቱን ደግሞ ስላበሰሩልን በጣም በእውነት ትልቅ ማስተማር ይሆናል። አንድ ቀልድ ልንገራችሁና ልጨርስ። ቅድም እየነገርኳቸው ስለነበረ ሚዲያ ላይ የኔታ ብዙ ርማት ይሰጣሉ እና አንዷ ልጅ ኢየሱስ ክርስቶስን ፈረንሳውያን ሰቅለውት ምናምን እያለች ከዛ ደውለው ኧረ ፈሪሳውያን ነው እሺ ሰርጸይን እጅግ በጣም እናመሰግናለን። ያው ወደ በኋላ ላይ እዛ ሄደን ተመልሰን ወደ ስለማንመለስ የፎቶ ፕሮግራም አለን፣ ኬኩም ይቆረሳል።
እንግዲህ አንጋፋው ጋዜጠኛ በመሃላችን እሸት ያሰፋ ይገኛል። የሸገር ሬዲዮ 102.1 የመቆያ ዋናው መቆያ ነውና እሱም ደግሞ የተሰማውን ስለ ሚዲያው ስለ የኔታ ደግሞ ስላለንም ነባራዊ ሁኔታ አዲስ ያሉበት ሚዲያ መጀመሩ እንዳሉትም ክፍተቱን ሊሞላ ይችል ይሆናል። ብዙ ክፍተቶች አሉብን። በማወቅም ባለማወቅም የምንሰራቸውን ክፍተቶች ወደ ትምህርት ሊስቡ ወደ ወቅት ሊስቡ የሚያመጡ ነገሮችን ሊያመጡ ይችላለን ብለን ተስፋ እናደርጋለን። እሳቸው ስላሉበት ማለት ነው። ያው እሳቸው ስላሉበት ያሉት ደግሞ በሩቅም በቅርብም ስለምናውቃቸው ለእኛም ድጋፋችን ስለሆኑ እውቀታቸውንም የት ድረስ እንደሆነ እኛ እንገመግማቸዋለን ሳይሆን ስለምናው እኔ አድማጫቸው ነኝ። ዩቲዩብ በመድረክ ላይ ባላገኛቸው በዩቲዩብ ፈልጌ ትምህርታቸውን ሁሉ አንብቤያለሁና እንደዚህ አይነት የሚሰጥ ሰው ሚዲያው ላይ ሲመጣ ጥሩ ይሰራል ብዬ አምናለሁ። ስለዚህ በጣም ደስ ብሎኛል። ጥሩ ነገር ይሰራል ብዬ ገምታለሁ። ግን ዋናው ነገር ደግሞ መጨረስ ነው። ጃንሆይ እንደሚባሉት መጨረስ ነው እንጂ መጀመሪያ አይገድም እንደተባለው ይህንን መጨረሻው ፍጻሜውን በስራ ላይ ሲሆን ለማየት ያብቃን። መሰለኝ ጋሽ እሸቴን እጅግ በጣም አድርገን እናመሰግናለን። ወንድሞች አባቶች እና ለእኛ በጣም ትልቅ አርአያ የሆኑ ሰዎች ተናግረው መናገር ያው ፕሮቶኮሉ ባይፈቅድም መጋቢ ሐዲስን እንግዲህ ለማመስገን ወይ ደግሞ የእሳቸውን ትልልቅ ጎድኖች ለመንገር ፊትና ኋላ አያስፈልገውም ብዬ አስባለሁ እና እኔ እንዴት እንዳወቅኳቸው ከዛ ልጀምር። የዛሬ እንግዲህ 4 ዓመት አካባቢ ቤተሰቦችን በመኪና አደጋ ባጣሁበት ሰዓት ላይ አንተዋወቅም፣ ምንም እውቀቱም ቅርበቱም የለኝም እና ደውለው የመጀመሪያ ካጽናኑኝ አባት መሃልና በደንብ ጆሮዬን ሰጥቼ ያዳመጥኳቸው የምር ምናልባትም በአጭር ጊዜ ውስጥ ከዛ ካለሁበት ትሮማ ውስጥ እንዲወጣ በጣም የሚገርም ንግግሮች ነግረውኝ በቃ አልጠበኩም። መምጣት እውቅና ያስፈልገውም መታወቅ ያስፈልገውም፣ ግን ያንን ድንበር ተሻግረው ነው እንደዚ አይነት መጽናናት የሰጡኝና ከዛ በኋላ በደንብ እንዳውቃቸው እንደው የሚገኙበትን ቦታ ሁሉ ለመገኘት እንደው በአጋጣሚ ሆኖ ያለመገጣጠም ሆኖ አልቶ ነበርና ከዛ በኋላ ደግሞ በቅርብ ጊዜ ደግሞ የአሁን ፋውንዴሽናችን በርካታ ወገኖች የምንረዳበት ማዕከል ማዕዱ ጎደለና እንደው ማንን እንጥራብል ብዬ ሳስብ ወዲያው ውስጤ እሳቸውን እንትን አደረጉ እና የፋውንዴሽናችን ቦርድ ኡስታዝ አቡበክር ነበረ የጠራልን። እንግዲህ ለምራስ አንተ ደውልላቸዋል፣ ምንም ችግር የለም መቼ ልምጣ ነው። የእውነትም እንዳሉት እንደመጡ በአንድ ቀን ምሽት 4 ሚሊዮን ብር በጣም በአጭር ሰዓታት ውስጥ ፈንድሬዚንግ አድርገውልን ማዕድናችን ሞልተዋልና የእሳቸውን ቤት በጥበብ ደግሞ ማዕዱ እንዲሞላ ሁላችሁ አመስግኑ እና እጅግ አድርገን እናመሰግናለን። ይህን እንግዲህ ለወጣቱም ለእኛም ለብዙ ሰዎች መማሪያ እንደሚሆንንና የበለጠ ደግሞ ትልቅ ተቋም ሆኖ በተወሰነ መንገድ ከሚዲያው ጋር ቅርብ እንደመሆኔ የሰይፉ ኦኒቤስ ላይ ለ6 ዓመት ያህል ድረስ ማኔጀር ሆኜ ሰርቻለሁ። ከጀርባ ልክ እንደተጀመረ ሰውን ምን ያህል ከባድ እንደሆነ ምን ያህል አሰልቺ ከሰዎች ስቱዲዮ እየተገፋን ተባረን እናውቃለን። ከምንቀርጽበት ኢንተርኮንቲኔንታል ስንሰራ ከዛ በኋላ የውሊ ሆቴል አቶ ተፈራ ነፍሱን ይማርና እሱ እዛ ሰጥቶን እንኳን አይደለም የሰይፉ የራሱ የኢቢኤስ እንኳን በዛ ከባድ ሰዓት ላይ ምንም ፕሮግራም ባልነበረበት ሰዓት ያቺ በትግል ተሰርታ ዛሬ ለብዙ ሰዎች ትልቅ አርአያ ቢሆን ተቋምም እንደገና ሚዲያም ሆኗልና ይሄ በትልቅ መሰረት የተጣለ በብዙ ወዳጆች ተከቦ የተደረገ ነውና እንግዲህ ፈጣሪ ይታከልበትና ደግሞ የበለጠ ለማየት ያብቃን እላለሁ። እሺ እንግዲህ ያው ሰሌዳ ሚዲያ በይፋ ተመርቋል። ምርቃቱ የተጀመረው በተንሳቱ ስለሆነ የተመረቀ ነው፣ ራሱ የተመረቀ ነው። በጣም ደግሞ ደስ የሚለው ምን እንድትሰሙ ተጠበቁ የሚለው መሪ ቃሉ ነው እና ለጆሮአችን ትልቅ መጠበቂያ ታውቃላችሁ፣ መሳሪያ ላይ መጠበቂያ የሚባል አለ። መተኮሻ ላይ ዝም ብሎ አይሰጥምና ልክ እንደዛ ሁሉ መጠበቂያ የሚሆን ሚዲያ ነው ማለት ነው። እንግዲህ ተከፍቷል። የኔታ እንኳን ደስ አለዎት። አሜን። እንግዲህ በዚሁ ተመልሰን ወደዚህ ጋር ስለማንመጣ በወዳጅ ተከበዋል። የኔታ ያው ጣፋጭ ነገር ደግሞ መልካም ነው። እድሜያችሁ ከፍ ያለ ላትቀምሱ ትችላላችሁ። ለተተኪው ትውልድ ግን ማቅመስም ማሳየትም ይቻላል እና ይኸው
ሰላም